ዱናይና አግኝተነዋል። ፎሎ አድርጉት ቲክቶክ ላይ ጎብዛ እንትን ስራ። ኦኬ 10 ሚሊዮን ቪው ካገኘ በአንድ ሳምንት ውስጥ ማለት ነው። ዋት 10 ሚሊዮን ቪው ካገኘ በአንድ ሳምንት ውስጥ ማለት ነው። እንደገና ደግመን የበለጠ ገራሚ የሆነ ቪዲዮ እንሰራለን። A few moments later እንደሰማችሁት ነው። በአንድ ሳምንት ውስጥ 10 ሚሊዮን ቪው። እኔ ቆይ ማን ነኝ? እንኳን እኔ ማለት ነው እሱ ጃኒ ታኩር ምናምን ተሰብስበው ቢሰሩ ራሱ በአንድ ሳምንት ውስጥ 10 ሚሊዮን ቪው አላገኝ። ወይስ አዶናይ ምን አስጠልቻለሁ? ንገረኝ። እኔ ችግር የለም መድኃኒዓለም። ሄሎ ጤና ይስጥልኝ። ከአጭበራሪ ባንክ ነው የምንደውልልዎት። አጭበርባሪ ባንክ? ኖ አጭበራሪ ባንክ። እሺ ምን ነበር? እንኳን ደስ አሉት የ20 ሚሊዮን ብር ተሸላሚ ሆነዋል። ሄጄ አትይኝም። 20 ሚሊዮን የሚባል ብር አለ እንዴ? እየቀለዱ ነው? ቀልዱንማ የጀመርሽው አንቺ ነሽ። ኦኬ አይፈልጉም? ለምን አልፈልግም? ላኩልኛ። ታዲያ ምን ችግር አለ? እሺ እንልክልዎታለን፣ ችግር የለውም። መጀመሪያ ግን እሺ ባንክ አካውንት እንልክልዎትና ከዚያስ በምንልክልዎት አካውንት 20 ሺህ ብር ያስገባሉ። በእውነት በይ እስኪ። እየቀለድኩ አይደለም። ታዲያ ምን ችግር አለው? ቆርጣችሁ ላኩልኛ። ምኑን? 20 ሺህ ብር ነው። 20 ሚሊዮኑ ላይ ቁረጡና ቀሪውን ላኩልኝ። እንደዛ አይነት አሰራር የለም የኔ አባት። አይደል? አዎ ምንም ችግር የለውም እኮ አይስጉ። ልክ 20 ሺህ ብሩን ካስገቡልን በኋላ እሺ እንመልስልዎታለን። የበላሽ ይመለስ። አልገባኝም። እድሜ ልክሽን አይግባሽ። እየሰደቡኝ ነው? ቅቤ እየገባሁሽ። ቅቤ ክብሮትን ይጠብቁ። ከግንድ ጋር ያጣብቀሽ። ኦኬ ካልፈለጉ ይቀራል፣ ግን እድሉ እንዳያመልጦት። ፈስሽ አምልጥሽ አቦ ቷን ስምን መላክ ያወጣዋል አሉ አጭበርባሪ ባንክ። የማይለቅብ ጉንጭት አብሻቦ ምን አርግ ነው የምትይ? ምን አባሪ የምትቀባጥረው አንተ? ወይ አባዬ ሰላም ነው? ሰላምህን እንሳና የታባህ ሄደ? ዮ እናንተ አታሰድቡን እንጂ እንደዚህ እናንተን ተናግረን እንድገደወላችሁ እየመሰለን ተዋ። ረፏ አጭበራሪ መሆን አጭበርባሪ። አረ በጣም ያናደደሞ ነገር ባለፈው ኤላ ጋር ሄጄ ቪዲዮ እየሰራን የነበረ ጊዜ ተደውሎ ላይክ በቃ አንድ ፍሪክ ይደውላል። ሄለው ሰላም ነው አለ ይመስገነው። ከባንክ ነው የምደውለው፣ ስም አልጠራም ብቻ ነው ይጋሬት ባንክ ነው የምደውለው። እሺ ምን ነበር ምናምን ትለዋለች ከሷ። ከዛ እንደዚህ ትጠቀሚያለሽ አይደለ? አዎ እጠቀማለሁ። እና አሁን የሆነ አንድ ማስተካከል ያለብሽ ነገር አለ፣ ካልሆነ ብር እንደዚህ ያጭበረበሩ እየወሰዱ ነው። አስቦላት ማለት ነው። እሺ ከዛ እሺ ምን ላድርግ ምናምን ስትለው ኮከብ እንደዚህ መሰላል ትነኪያለሽ። እሺ ከዛ ሊያስቀይር ምናምን አንተ እኔ መሳደብ እኮ እየከበደኝ እኮ ነው አሁን ላይ ምን ማለት ነው? ቆይ አሁን አይ እናንተ ኮዱን ቀየራችሁት ከዛ ምናምን ነገር እነሱ ይገባሉ ኦር ሰምቲንግ ኤልስ ምናምን ከዛ የሰው ብር አገኛችሁ። ዋው አንድ ነገር ልንገራችሁ፣ ላይክ እንደዚህ አይነት ፋውል የምትሰሩ ሰዎች ማለት ነው ይሰራል ከዚህም በላይ አሪፍ ፋውል ግን ማን የምትገኝ ጊዜ ማለት ነው እጥፉን ነው የምትመልሰው። እና እያሰብክበት አስተማሪ ሲጠምድክ እሺ ቤዛ በእንግሊዘኛ በሬን ቆለፍኩት። ቤዛ I locked my door እስቲ ናቲ አንተ ደግሞ በእንግሊዘኛ በሬን በግድንግድ ጓጉንቸር ገርግጄ ቆለፍኩት በእንግሊዘኛ። እሺ ውሃ ጠጦኝ ቡርቴ ውሃ ጠጦኝ አቃተኝ። ከዚህ በላይ መጠመድ የለም በጓጉንቸር አልቻልኩም። እኔ ጓጉንቸርን አሰብኩት እንዴት እንደምጠራው ፈልጉልን እስቲ ኮመንት ላይ። ሄሎ መብራት ኃይል ነው? አዎ ደንበኛችን፣ ምን ልርዳዎት? ምን እባክህ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? አረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አዎ አቤት ቆይቷል።
ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻለቅም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። አዎ እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ። እንዴ ኧረ ቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር?